ሴት ልጅ ቶሎ እንድታፈቅርህ እነዚህን አሁን ምነግርህን ነገር አድርግ። ብዙ ወንዶች ሴት ልጅ የምትመጣው በገንዘብ ነው ብለው ያስባሉ፣ ወይንም ባላቸው ሀብት ባላቸው ነገር ይመስላቸዋል። ነገር ግን ሴት ልጆች የሚፈልጉት ጥበብን ብቻ ነው። አንተ ማስተዋልን ካገኘህ እና የተረጋጋ ሰው ከሆንክ አሁን በምነግርህ እንድታፈቅርህ ልታደርጋት ትችላለህ ማለት ነው። አንተ ብቻ ሰብስክራይብ እያደረግ ይህንን ቪዲዮ ላይክ እና ሼር በማድረግ እንድታበረታታኝ ነው የምጠይቅህ። ከዛ በፊት ግን ይህ ዩቲዩብ ቻናል በትንሽ ጊዜ ውስጥ ነው እዚህ የደረሰው። ስለዚህ እጅግ አድርጌ አመሰግናለሁ ማለት ነው። አሁንም ቢሆን ማበረታታችሁን እንዳትረሱ ማለት ነው። እንግዲህ ሴት ልጆችን መጀመሪያ ሴት ልጅ የሆነች አንድ ቆንጆ ሴት ስታይ ስለሷ ማጣራት መቻል አለብህ ማለት ነው። ምክንያቱም ምን አይነት ጸባይ ያላት ምን አይነት ባህሪ ያላት የሚለውን መጀመሪያ ማወቅ መቻል አለብህ። ያለበለዚያ ያው ዝም ብለህ በገስ መሄድ የለብህም ማለት ነው። እና ጸባይዋን ካወቅ ስለሷ ምንም ነገር አይከብድህ ማለት ነው። ወይንም ማጣራት በጓደኞች አይኖርብሃል፣ ወይንም በተለያየ ነገሮች ሰርች እያደረግ አሁን ያለንበት ጊዜ የሶሻል ሚዲያ ጊዜ ስለሆነ በማጣራት ምን አይነት ቪዲዮዎችን ፖስት ታደርጋለች፣ ላይክ ታደርጋለች፣ ምን አይነት ነገር ይመቻታል የሚለውን ካጣራ በኋላ ነው እነዚህን ነገሮች ማድረግ ያለብህ ማለት ነው። ስለዚህ የመጀመሪያውና አንደኛ የሚሆነው ልክ የመጀመሪያ ጊዜ ስትገናኙ አንተ ማሳየት ያለብህ ነገር ቢኖር ኮንፊደንስህን ነው። ምክንያቱም ሴት ልጅ የምትፈልገው ነገር ኮንፊደንስን ነው። የአንተ ኩራት፣ የአንተ ውበት፣ የአንተ ብር፣ የአንተ እሱ ነገር አያስጨንቃትም። ስለዚህ ኮንፊደንስን አሳያት። ምን ያክል በራስ እንደምትተማመን እሱን ካሳያት ልጅ ያንተ ገንዘብን ወይንም ያንተ ሌላ መኪናን ሀብትን አይታ አትመጣም ማለት ነው። አንተ ብቻ በመጀመሪያ ቀን ኮንፊደንስን አሳያት። ሴት ልጅ ኮንፊደንስ ያለው ወንድ ትወዳለች። ምክንያቱ በሱ እንድትተማመን ትፈልጋለች። ወደፊት ስታገባው በሱ በትዳሯ በምናምን እንድታምነው ስለምትፈልግ ለዛ ነው። ስለዚህ አንተ ኮንፊደንስን አሳያት በመጀመሪያ ዙር። የዛን ጊዜ እመነኝ ታፈቅርሃለች ማለት ነው። ትንበረከካለች በመጀመሪያው ዙር ማለት ነው። ይሄንን ካደረክ። ነገር ግን አንተ በመጀመሪያው ዙር ሂደ የምትንተባተብ ከሆነ የምታወራው ነገር ግራ የሚገባ ነገር ከሆነ እመነኝ ተበልታል ብራዘር። ወዲያውኑ ቤት እንደገባች ብሎክ ነው የምታደርገ ማለት ነው። ስለዚህ እነዚህን ነገሮች በማስተካከል አሪፍ ጊዜ አሳልፋችሁ ቀጣዩን ስቴፕ የሚሆነው አይከብድህም ማለት ነው። ስለዚህ አንተ ኮንፊደንስን አሳያታ። በሁለተኛ ደረጃ የሚሆነው አዳምጣት። ሴት ልጅ የሚያዳምጣትን ወንድ ትወዳለች በጣም። ከቤተሰቧ ይልቅ ወንዶችን ልብ ብለው ሲያዳምጧቸው በጣም ደስ ይላቸዋል። ስለዚህ አንተ አዳምጣት። ከማንም በላይ ስታወራ ጣልቃ አትግባባት። ትጨርስ፣ አውርታ ትጨርስ። የዛን ጊዜ እመነኝ አንተ ብቻ የምትሰማት ነው የሚመስላት፣ አንተ ብቻ የምትረዳት ነው የሚመስላት። በዙሪያው ማንም ሰው እንደሌለ ነው የምታሳያት። አንተ ብቻ ከጎኗ እንደሆንክ ነው እያሳያት ያለው ብራዘር። ስለዚህ የዛን ጊዜ ትወድሃለች ማለት ነው። ነገር ግን አንተ በመጀመሪያው ዙር ሂደ ዝም ብለህ ራስህ ለፍለፈ ራስህ አስቃት የምትመለስ ከሆነ ብራዘር ተበላሽ። እዚህ ጋር በቃ አይሆንም ማለት ነው። ስለዚህ አንተ አታስቃት ማለት ከልክ በላይ አይሆን። ምክንያቱም የሚያስቁት ወንዶች ለትዳር አይሆኑም ተብለው ነው የሚያስቡት። ስለዚህ በመጀመሪያው አንተ ኮንፊደንስን አሳየ። አሁን ደግሞ እሷን ልብ ብለህ በማዳመጥ ይበልጥ ትኩረቷን መውሰድ አለብህ ማለት ነው። የዛን ጊዜ አንተ ልብ ብለህ ስታዳምጣት ቀኑን ሙሉ ስለ አንተ እንድታስብ ታደርጋታለህ ማለት ነው። ምክንያቱም አንተ ጋር መቼ ነው እሱ ጋር እጄ ማወራው ብላ እንድትጨነቅ ነው የምታደርጋት። ቁም ነገር ሌላ ሰው ጋር ሲሆን አታወራም። ምክንያቱም አንተ ብቻ ነህ ልብ ብለህ የምታዳምጣት ማለት ነው። ስለዚህ ልብ ብለህ ማዳመጥ እንዳትረሳ ማለት ነው። እነዚህን ነገር ከተከበርካቸው በአጭር ጊዜ ውስጥ ያንተ ነው የምታደርጋት ማለት ነው። ይህን ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ሶስተኛ ደረጃ የተቀመጠው ታሪኳን እንድታወራ አድርጋት። ሴት ልጅ ወደኋላ መለስ አድርገህ እንድታወራ ስታደርጋት በጣም ነው ደስ የሚላት። ምክንያቱም የድሮ እንድታስታውስ ያሳለፈችውን ህይወት ሪቪው እንድታደርግ ታደርጋታለህ ማለት ነው።
በዛ ሰዓት ደስ እያላት ነው የሚሄደው። ምንም ነገር ብትነግርህ ሊከፋ አይገባም፣ ፊትክ ሊቀየር አይገባም ማለት ነው። የሚደብር ነገር ሊሆን ይችላል፣ የሚያስደስት አንተ ፈገግ እያልክ ልታዳምጣት ነው የሚገባው። እመነኝ፣ አንተ ብቻ እነዚህን አድርግ። የዛን ጊዜ ትንሽ ቀላል ነገር ሊመስሉ ይችላሉ፣ ነገር ግን ብዙ ሴቶች የተናገሩት የሚያዳምጠኝን ወንድ ወዳለው፣ ታሪኬን ስነግረው ደስ የሚለውም ወንድ ወዳለው በጣም ነው የሚሉት ማለት ነው። ስለዚህ አንተ ጀነን ብለህ እንደ ወንድ ሙሉ ታሪኳን ሰማት፣ ከዛም ታሪኳን ሪቪው አድርግላት ማለት እኔም እኮ እንደዚህ ነበረ እና በህይወቴ በፋሚሊ እንደዚህ አሳልፌ ነበረ፣ እንደዚህ አይነት ትምህርት ቤት ነው የተማርኩት፣ ከዛ እንደዚህ ተመርቄ ከዛ ይህን ስራ እየሰራሁ ነው፣ እየሞከርኩ ነው ጎበዝ፣ እንደዚህ ብቻ የሚያበረታታቱ ነገሮች ንገራት። የዛን ጊዜ እመነኝ በቃ ወሰድካት ነው እምልክ ማለት ነው። ብዙ ኤክስፔሪንሶችን ስላየሁ ነው እና ከብዙ ልምድ የተነሳ ነው ይህንን ነገር እምነግርህ ማለት ነው። በአራተኛ ደረጃ የተቀመጠው ስም አውጣላት። በቃ ሴት ልጅ እንድትወድህ ከፈለግ ስም አውጣላት። እማ ሊሆን ይችላል፣ የተለያዩ ፍቅር ሊሆን ይችላል። አንተ የሚያስደስት ስታያት የሚመስልህን ነገር በማውጣት ፍቅር፣ የተለያዩ ነገሮችን በመናገር ብዙ ሰዎች ኪያ ይላሉ፣ ምን ይላሉ፣ እናቴ አባቴ ምናምን ስለሚሉ እንደዛ አይነት ስሞችን በማውጣት ሮማንቲክ ለመስራት ሲሆን ሪል በቃ አንተ የሚመስልህን ሊያስደስትህን አውጣለት። የዛን ጊዜ አንተ ብቻ በዛ ስም ስለምጠራት እመነኝ በጣም ነው ልቧን የምትነካው ማለት ነው። በፍቅርህ ነው የምትንበረከከው ማለት ነው። እንዳትረሳ፣ ስም ማውጣትን እንዳትረሳ። አራተኛ ደረጃ ስደርስ ማለት ነው። ይህን ሁሉ ካረክ በኋላ አራተኛ ላይ ስም አውጣላት። በአምስተኛ ደረጃ የተቀመጠው ፍቅርህን በተግባር አሳያት። እንደምትወዳት በቃላቶች ብቻ ሳይሆን በተግባር አሳያት። እንዴት ካልከኝ በተግባር ስታሳያት ሙሉ እምነቷን ወደ አንተ መጣል ትጀምራለች እና ከመናገር ይልቅ ፍቅርን በተግባር ስታሳያት ደስ ይላል ማለት ነው። ሴት ልጅ በተግባር ስታሳያት ፍቅርን የወደፊት እንደ ባሏ እንደ ተለያዩ ነገሮች በጣም ነው የምትኮራብህ ማለት ነው። ስለዚህ አንተ ፍቅርህን ከመናገር ይልቅ በተግባር ብታሳያት ሞር የተሻለ ነው ማለት ነው። እዚህን 5 ነገሮች አደረገህ ካልተሳካልህ እመነኝ እኔን መተህ መጠየቅ ትችላለህ። እነዚህን በስትክክል ከተገበርካቸው በአንደኛው ዙር ነው የምትወርቅልህ ማለት ነው። እመነኝ የዛን ጊዜ መተህ ታመሰግነኛለህ ማለት ነው። እንግዲህ ይህን ቪዲዮ እስከ መጨረሻው ከተከታተላችሁት ኮሜንት ላይ 1 ቁጥር ጻፉልኝ። እስከ መጨረሻው ስላተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቻው፣ ወዳችኋለሁ።